ሰላም እንደምን አላችሁ የኬልሻዳይ ቲቪ የሚተላለፍላችሁ የ412 የወጣቶች ፕሮግራም ነው በዛሬው ዕለት እንግዳ ይዤላችሁ ቀርብ ያለው ለእናንተ የህይወቱ ምስክርነት ይጠቅማል ብለን የምናስበው በጣም የምትወዱት ብዙዎቻችሁ የምታውቁት የእግዚአብሔር ሰው በመካከላችን አለ ማን እንደሆነ አሁን አልነግራችሁም አሁን ከምናሳያችሁ ክሊፕ በኋላ ማንነቱን ትረዳላችሁ ማለት ነው ካፍታ ቆይታ በኋላ እንገናኛለን ሞገስ የሆንክ ያንን ክፉ ዘመን በድል አሻገርክ በድል አሻገርክ እጄን በእጅህ ይዘህ እያበረታኸኝ ያን ድቅድቅ ጨለማ በድንቅ አሳለፍክ በድንቅ አሳለፍከኝ ወዳጄ ኢየሱስ ለኔስ ያረከው እጅግ ብዙ ነው እጅግ ብዙ ነው ወዳጄ ኢየሱስ ለኔስ ያረከው እጅግ ብዙ ነው እጅግ ብዙ ነው አያልቅም ውለታህ ባወራው በተርከው አያልቅም ውለታህ ባወራው በተርከው አያልቅም ውለታህ ባወራው በተርከው አያልቅም ውለታህ ባወራው በተርከው ለውለታህ ምላሽ ከሆነ ምስጋና ለስጦታህ ምላሽ ከሆነ ምስጋና ለስጦታህ ምላሽ ከሆነ ምስጋና ልዘምር እንደገና ላምልክ እንደገና ልዘምር እንደገና ላምልክ እንደገና ልዘምር እንደገና ላምልክ እንደገና ልዘምር እንደገና ላምልክ እንደገና አባት ሆነ አሳድገኸኛል ከእናት በላይ ራርተኸኛል የቅርብ ለውዴ ለኔ መሳይ ያጣሁልህ በዘመኔ የቅርብ ለውዴ ለኔ መሳይ ያጣሁልህ በዘመኔ ወዳጄ ኢየሱስ ለኔስ ያረከው እጅግ ብዙ ነው እጅግ ብዙ ነው ወዳጄ ኢየሱስ ለኔስ ያረከው እጅግ ብዙ ነው እጅግ ብዙ አያልቅም ውለታህ ባወራው በተርከው አያልቅም ውለታህ ባወራው በተርከው አያልቅም ውለታህ ባወራው በተርከው አያልቅም ውለታህ ባወራው በተርከው
ውዴ ብዬ ስላልጠገብኩህ የልቤን ውስጤን ባይገልጸው እንዲያው ስም ብዬ ልበለው የፍቅርህን ልኩን ባልገልጸው እንዲያው ስም ብዬ ልበለው ተመልካቾቻችን አሁን ካሳየናችሁ መዝሙር የእንግዳችንን ማንነት ያወቃችሁ ይመስለኛል በመካከላችን በጣም የምትወዱት የምታከብሩት እኛም የምንወደው የምናከብረው የእግዚአብሔር ሰው ቴዎድሮስ ታደሰ በመካከላችን አለ እንኳን ደህና መጣ እንኳን ደህና ቆያችሁ ለንደን ካለው ስቱዲዮአችን ሆነን ይሄን ፕሮግራም የምናቀርብላችሁ ወደ ለንደን ዌልካም ብለናል አመሰግናለሁ ዛሬ ተመልካቾቻችን ብዙዎች ወጣቶችን ይጠቅማል ብለን የምናስበውን የህይወቱ ምስክርነት ይዘንላችሁ ቀርበናል ስለ አገልግሎቱ ስለ ህይወቱ እንወያያለን እርግጠኛ ነኝ ብዙዎቻችሁን እንደሚያንጽ እንደሚባርክ እንዲሁም ደግሞ እንደሚያበረታታ ማለት ነው ፕሊስ በትግስት ተከታተሉን በመጀመሪያ እስኪ ጌታ እንዴት እንዳገኘህ ተነግረንና ወደሚቀጥለው ጥያቄያችን እንሄዳለን ወይንም ወደሚቀጥለው ፖይንታችን እንሄዳለን ማለት ነው መቼ ነው ጌታን ያገኘኸው እንዴት ነው ያገኘኸው ያው እኔም ወደ ምስክርነቴ ከመግባቴ በፊት ፕሮግራምሽን ማበረታታት አንቺንም አፕሪሺየት ማድረግ ፈልጋለሁና እከታተላለሁ አልፎ አልፎ ፕሮግራምሽን ወጣቶች ላይ መስሪው ስራ በጣም ደስ ይላል በርቺ እና ቀጥይበት ግፊበት ለብዙዎች ሞዴል መሆን የምትችል ልጅ ነሽ እና እግዚአብሔር ይባርክሽ ቀጥሎ እንግዲህ ወደ ጠየቅሽኝ ጥያቄ ስመጣ ጌታን ያገኘሁት የ12ኛ ክፍል ተማሪ ያለው ነውና ግን ከዛም በፊት ያው ቸርች ሄድ ነበር ሜድበት አጋጣሚ ነበርኝ ምክንያቱም በፕሮጀክት ውስጥ ከልጆች ጋር አብረን ያደግነው እና ኮምፓሽን የሚባል ድርጅት ስለነበረ በዛ አጋጣሚ ቤተክርስቲያን ሄድ ነበርና የእግዚአብሔርን ቃል ሰማ ነበር ግን እስከዛ እድሜ ድረስ አልወሰንኩም ነበር 12ኛ ክፍል ላይ ስደርስ ግን መረዳትና ማገናዘብ በደንብ ስችል የዛን ጊዜ ጌታን ለመቀበል ወሰንኩኝ እና በጣም ወሳኝ ጥሩ እድሜ ነበር ለኔ ምክንያቱም የዛኔ 18 ዓመቴ ነው እና ወደ ዓለማዊ ነገርም ለመግባት ወደ መንፈሳዊም ነገር ለመግባት በቃ ትክክለኛ እድሜ ላይ ነውና በዛ አጋጣሚ ነው ጌታን ያገኘሁት እና ፍለጋ ነበረኝ ምንድነው የእግዚአብሔርን ቃል ለማወቅ እውነተኛውን መንገድ ለመረዳት በፊት ጀምሮ ጥማቱ ነበረኝ እና ያው እንደምታውቂው ብዙ አይነት እምነቶች ነው ያሉት ብዙ አይነት ፍልስፍናዎች አሉ ብዙ አይነት አመለካከቶች አሉና ከዛ ሁሉ ለማምለጥና እውነተኛውን ነገር ለማግኘት የራስሽ ፍለጋ ወይም የራስሽ ጥማት ያስፈልጋልና የዛን ጊዜ እኔ አነባለሁ መጽሐፍ ቅዱስም አነባለሁ ከጓደኞቼ ጋርም ዲስከስ አደርጋለሁ በእንደዚህ አይነት በእምነት ዙሪያ ላይ እና ሁሉም ወደ ራሱ ነው ሊወስድሽ የሚፈልገው ሁሉም ወደ ራሱ ነው ሊስብሽ የሚፈልገው እና ያው የሞኝነት ጸሎት ጸለይኩኝ በቃ እውነተኛውን ነገር ማወቅ ፈልጋለሁ ብዬ ለራሴ ማለት ነው ከዛ በኋላ ያው መቼም እግዚአብሔር ለፈለጉት ቅርብ ነው እና ብቻ አሁን ይሄ እኔ አሁን ላንቺ ማስረዳት አልችልም እንዴት እንደገባኝ ግን እውነት ምን እንደሆነ በደንብ ገባኝ ማለት ነው አሜን እና ደግሞ እውነት መጽሐፍ ቅዱስ እንደሚናገር ያው ክርስቶስ ነው እውነትም መንገድም ህይወትም እኔ ነኝ ስላለ ከክርስቶስ ጎዳና ወዴትም አይኬድም እና ፋይናሊ ጌታን ለመቀበል ወሰንኩኝ ማለት ነው አሜን አሁን እንደሰማሁት ከሆነ ማለት ነው ወደ ዝማሬው እስከ መግባተ በፊት ሙዚቃ ተጫወት ነበር ከዛ በፊት ግን ማለት ነው አሁን ጌታን አገኘክ ጌታን አግኝተክ ወስነክ ደግሞ ወደ አገልግሎት ውስጥ እንድትገባ እስኪ ጀርኒውን ንገረኝ እስከ ዘማሪነት እስከ ደረስክበት ጊዜ ድረስ ያለው ማለት ነው ሙዚቃ በመሃል ተጫወት እንደነበረ ሰምቻለሁ ኪቦርዲስት ነበርክ እስኪ እስከዛ ያለው ንገረን ያ ጌታን ተቀበልኩኝ አክቹሊ
እንደነገርኩሽ ቸርች አካባቢ እንቀሳቀስ ስለነበር ከበፊትም ሙዚቃ በጣም እወዳለሁ ድሮም ጌታን ሳላቅ ሙዚቃ እወድ ነበር እና ወደ እግዚአብሔር ቤትም እንደዚህ ሳልመጣ ሙዚቃ ነክ ነገር በጣም በፍቅር እወዳለሁ ፍላጎቴ ነበር ማለት ነው እና ፒያኖ መማር ፈለኩኝ ቸርች ኪቦርድ የሚጫወት ልጅ ነበረኛ ጋር እሱን አሳየኝ አስተምረኝ አልኩት እና አሳየኝ ግን ፍርሃት ነበረው ሙዚቃውን ከለመደ በኋላ ይሄ ልጅ እኔ እግዚአብሔር ቤት ያገለግላል በያስተምሬው በኋላ ዘፈን ቢሰራበትስ ብሎ ይፈራ ነበርና ሙዚቃ ከሙዚቃው ጋር አብሮ መንፈሳዊ ነገር ይነግረኝ ነበር ማለት ነው ከዛ በኋላ ኪቦርድ ለመድኩኝ ያንተባተብኩኝ መጫወት ለመድኩኝ ማለት ብዙ ጎበዝ ሳልሆን ማለት ነው ከዛ በኋላ በዛ መሃል ነው ጌታን ያገኘሁት ስለዚህ እንዳልወጣ ልጓም ተበጀልኝ ማለት ነው ሙዚቃውን ብቻ ለምጄ ቢሆን ኖሮ ወጣትነቱም አለ ላላስተውል ይችላል ምናም ወደ አጓጉል ነገር ውስጥ ልገባ ይችል ነበር ግን ጌታ ሲጠነቀቀልኝ እኩል በኩል ነው ያስኬደልኝ ማለት ነው መንፈሳዊ ነገሩንም ሙዚቃውንም እኩል አደገልኝ እና እንደዛ ሲሆን ቸርች ላይ ማገልገል ጀመርኩ ወጣቶች ላይ ምናም ኪቦርድ እጫወታለሁ ያው ዋና የቸርቿ ኪቦርድ ተጫዋች ሳይኖር እስኪና አጅም ምናም ባላለው ዘማሪዎች ሲመጡ ምናም በዛ ለመድኩኝ ኪቦርድ ለመድኩ ከዛ በኋላ ግን በኪቦርዱ የተወሰነ አመት ቀጠልኩኝ ላይክ ጎበዝኩኝ ባንዴ ጎበዝኩኝ ሙዚቃ ገባኝ በቃ ከዛ ትልልቅ ስቴጆች ላይ መጫወት ጀመርኩ እየተጋበዝኩ ቸርቾች ላይ በቋሚነት መጫወት ጀመርኩ በሙዚቃ ብቻ ማለት ነው ከዛ ደግሞ ኳየር እንትን ላይክ እንዳሰለጠን ወርሺፕ ቲም ምናምን እንዳደራጅ ኃላፊነት ይሰጠኛልና በዛ እድሜ ከባድ ነው ግን በቃ ኃላፊነት ሲበዛብሽ አንቺም ሞር እንትን ያለሽ ነው እንደዛ ነገር ሆንኩኝ ከዛ ደግሞ እንግዲህ መዝሙር መቀበል ጀመርኩ ግን የራሴ መዝሙሮች መጻፍ ከመጀመሪያ በፊት የተለያዩ ዘማሪዎችን መዝሙር ወርሺፕ መራ ነበር ምናምን አልፎ ሙዚቃውን ተተህ ማለት ነው ወይ ሙዚቃውን አዎ አንዳንዴ ኪቦርድ እየተጫወትኩኝ ማይክ እንደዚህ አቁሜ ራሴ ይዤ ጫወት ነበር አንዳንዴ ደግሞ ለሰው ሰጥቼ ደግሞ አስመልክ ነበር ግን ዘማሪዎች ሲጠፉ ነበር እንደዛ ማድረግ እንጂ ቋሚ ነገሬ ሙዚቃ ነበር ኦኬ ከዛ በኋላ ወደ ዝማሬው ገባክ ማለት ከዛ ሙሉ በሙሉ ወደ መዝሙር ገባው መዝሙሮች መጻፍ ስጀምር እንደዚህ አንዳንድ ቦታ ስጋበዝ ሳገለግል በቃ ሙዚቃውን ለራሴ ዜማ ለመስራት እንደዚህ ብቻ አደረኩት ማለት ነው ኦኬ ከዛ በኋላ እኔ በቃ የመዝሙር ጸጋ ውስጥ ያለ ብለክ መቼ አውቀህ አረጋግጠህ ፉሊ ገባህበት ሙዚቃውን ትተህ እንዴትስ ደግሞ ፊገር አውት አደረከሱን እንዴትስ አወቅ ኦኬ የመዝሙር ጥሪ እንዳለኝ የመዝሙር ጥሪ እንዳለ አሁን በዚህ እንድትቀጥልበት ያስወሰነክ ነገር ምንድነው እሺ አንደኛ ያው መቼም ሁሉም ነገር በፍሬው ነው የሚታወቀው አይደል ለምሳሌ አንቺ የዝማሬ ጸጋ እንዳለሽ አንቺም ታውቂዋለሽ ሰዎችም ይነግሩሻል ለምሳሌ ስታገለግይ አገልግሎትሽ ላይ የሚታየው ፍሬ እንድትቀጥይም እንዳትቀጥይም ያደርግሻል እና ሶሎ መዝሙሮችን ሲዘምር ሰዎች ይነግሩኛል እየመጡ ወይኔ ተባረኩኝ በዛ መዝሙር እንደዚህ ነው ሲሉኝ እንዴ ይሄ ነገር ውስጥ ያለ ማለት ነው እንደዚህ እኔ ነኝ ሁሉ ብለሽ የምትጠራጠሪበት ጊዜ አለ ግን ያው ጸጋው ስለሆነ ነው ጸጋው የእግዚአብሔር ጸጋ ከሰው አቅም በላይ ከሰው ችሎታ በላይ ስለሆነ ማለት ነውና አንደኛ በሱ ነው ያው የምታረጋግጪው ሁለተኛ ለራስሽ ይታወቅሻል እኔ አሁን በየትኛውም አጋጣሚ መዝሙር ቀበላለሁ ያለ መዝሙር መዋል አልችልም ያለ መዝሙር ማደር አልችልም ማለት ነው እና ለራሴ ለህይወቴ ነው መዘምረው ለሰው እስቲ ሲዲ ላይ ባወጣው ብዬ አይደለም መዝሙር የምቀበለው ለራሴ ግን እጽናናበታለሁ ባረክበታለሁ አመልክበታለሁ እኔ ተባረኩበት ነገር ሰው ላይ ባረክበት አይችልም እና ሰው መጀመሪያ ከራሱ ነው የሚጀምረው ብዬ ነው ማምነው በዛ አረጋግጥኩ በራስሽ መዝሙሮች አንቺ ከተጽናናሽ አንቺ ከተባረክሽ አንቺን ከጠቀመሽ አልፎ ሰው ይጠቅማል ምንም ጥርጥር የለው ከዛ በኋላ
የመዝሙር ጥሪ እንዳለ ካወቅክ ማለት ነው ያ የመዝሙር ጥሪ እንዳለኝ አውቀው በቃ ዲሳይድ አድርገህ ወደ መዝሙሩ ገባ ሙዚቃውን ተተክ ጌታ ተናገረኝ ኦኬ አንደኛ ለራሴ ተናገረኝ ሁለተኛ ደግሞ በነቢያት አረጋገጠልኝ የዝማሬ ጥሪ እንዳለኝ እግዚአብሔር በዝማሬ በቤቱ እንዳገለግል እንደሚፈልግ የተለያዩ መድረኮችን እንደሚሰጠኝ እና በቃ እንዲህ አይነት መልእክቶች በተደጋጋሚ በነቢያቶች ይነገረኝ ነበር ያ ነገር ለኔ ኮንፈርሜሽን ሆነልኝ ኦኬ አሁን ሁለት አልበም አለክ አይደል ሁለት አልበም አለኝ የካሳ ዘመን የመጀመሪያው ምን ነበር የመጀመሪያው አያምረኝም የሚል ቁጥር አንድ አለኝ የካሳ ዘመን ማለት ይሄኛው የካሳ ዘመን እንደገና መሃል ላይ ከመስፍንጉቱ ጋር ሰላም ነው የሚል ኮሌክሽን አለን ኦኬ ኮሌክሽን ብዙ አለ ከተለያዩ ዘማሪዎች ጋር የተለያየ ቦታ ላይ ሲንግል መዝሙሮች ሌላ የራሴ ቪሲዲ አለኝ አይደል አንተ እንደዚህ ያወቅ የእግዚአብሔር ጸጋ ውስጥ እንዳለ ማለት ነው አሁን ብዙ ወጣቶች አሉ ይሄንን ፕሮግራም የሚከታተሉ በጣም የሚወዱ ጸጋህን የሚያከብሩ እና በብዙ ኮንፊውዥን ውስጥ ያሉ ሊኖሩ ይችላሉ ጸጋቸውን ፊገር አውት ለማድረግ የሚከብዳቸው ማለት ነው ስለዚህ አንድ ወይ ያለ አይመስለኝም ወይ አንተ ያንተን ጸጋ ባወቅበት በዛ አይነት መንገድ እነሱ ያ ብቻ ነው በዛ ብቻ ነው ማወቅ የሚችሉት በምን ሊያውቁ ይችላሉ ውስጣቸው ያለውን ነገር መቼም አንድ ሰው ውስጡ ምን እንዳለ ለመለየት ዝንባሌው ይነግረዋል አንደኛ እንደው መንፈሳዊም ራሱ ባታረጊው ሰው በተፈጥሮ ለሆነ ነገር ለአንድ ነገር ተሰርቷል ሁላችንም ዘማሪ መሆን አንችልም ሁላችንም ሰባኪ መሆን አንችልም ሁላችንም ደግሞ የሆነ ነገር መሆን አንችልም እና ሰው ለተሰጠለት ለዛ ነገር ሐሳቡም ፍቅሩም ዝንባሌውም ሰዓቱንም ለዛ ነገር እኔ አሁን መዝሙር ላይ ሙዚቃ ላይ ማጠፋው ሰዓት በቃ አይታወቀኝም አይሰለቸኝም ግን ሌላ አሁን እስቲ የሆነ ለምሳሌ አንድ ሰው ደግሞ የጉልበት ስራ ጎበዝ ነው አይደል የሆነ ነገር አርግ ብትዩ ጎበዝ ነው ምናምን አስተናግድ ስትዩ ጎበዝ ነው የሆነ ብቻ አለው እንደሱ አይነት ነገር ደግሞ በሰጭኝ እኔ 5 ደቂቃ መቆየት አልችልም በቃ ተጥሬ ስላልሆነ ማለት እና አንደኛ ሰው ውስጡ ባለው ነገር በራሱ እግዚአብሔር ውስጡ አስቀመጠው ነገር ማወቅ ይችላል ሁለተኛ በእግዚአብሔር መንፈስ ነው ምትረጁ ማለት ነው የረሳውት አንድ ነገር ማለት ነው ከ7-8 አመት 6 አመት አልሆነ በጣም ቆይቷል አንድ የሆነ ፊልም አይቼ ነበር የጠፋው ልጅ የሚልና እዛ ላይ እርግጠኛ ነኝ በጣም ነው የምትለያዩት አሁን ያለው ቴዲና የዛኔ በጣም ትንሽ ልጅ ነበርክ መሰለኝና እስኪ ስለዛ ፊልም ንገር መቼ ነበር የሰራው እንዴት ነበር በዛ ላይም መጨረሻው ላይ መዝሙር አለክ ደስ የሚል መዝሙር አስታውሰዋለሁ ራሱ ማለት ነው መቼ ነበር እንዴት ነበር እሺ የጠፋው ልጅ በጣም ቆየ እኔ ራሴ አላስታውሰው አክቹሊ እሱ ፊልም ያው ሉቃስ ወንጌል ላይ ያለው የጠፋው ልጅ የመጽሐፍ ቅዱስ ታሪክ ነው እና እሱን ነው በእኛ ሀገር ካልቸር ቀይረን ለኛ ሀገር ህዝብ እንዲገባ ተደርጎ የተሰራው ግን የዛን ጊዜ አክቹሊ ኪቦርድ ጮት ነበር ያልኩሽ ዘመን ማለት ነው እሱ ዘመን ነው በትዝታ በጣም ወሰድሽኝ ወደ ኋላ ኦኬ እና ልክ ነሽ 8 አመት 9 አመት በፊት ማለት ነው መዝሙር አገልግሎት ሳልጀምር ነው እና እዛ ላይ ስለ ያ ልክ ነሽ በጣም ለውጣለውና ስለቆየ እኔ ራሴ ርስት አድርጌዋለሁ ረስተዋል ዋናው መስራት ማስተዋወስ ነው ግን እኔ አይደለሁም ብዬ በሸመጠጥ ትፈልጋለህ አልፈልግም በጣም ወደዋለሁ ያ በጣም ነው ደስ የሚለው የመጨረሻው መዝሙር ታስተውሳታለህ እዛ ፊልም ላይ መዘመራት ያው መለሳለው አይነት መዝሙር ነው ግን ሎንግ ታይም ስለሆነ አሁን ዜማው ምናምን ረሳዋለሁ ኦኬ እንደዛ ከሆነ ከሁለት አልበሞች ውስጥ በጣም የምትወደውን አንድ መዝሙር በድምጽ ታንጎራጉርልናለህ አሁን እዚህ ያለ ሙዚቃ ሙዚቀኛነት ይፈተናል ማለት ነው ዛሬ ምን ላንጎራጉርልሽ በጣም የምትወደውን በቃ ይሄ ውስጤ ሁሌም እንትን ምለው ማለት
እሺ ያ ሁሉንም ወዳቸዋለሁ መቼም መዝሙር አንዱን ከአንዱ አላበላለጥም ሁሉንም ትርጉም አላቸው ለኔ ግን ሞር በጣም ብዙ ጊዜ ደጋግሜ የምዘምረው አላየውም እኔስ እንደ ዘበት የሚለው መዝሙር የማይገባኝን ክብር አይቻለሁ ደግሜ ቸርነህ ብለው ፍቅርነህ ብለው ደግነህ ብለው ቃላት አጥቼ እንጂ ይሄ ሁሉ ሲያንስ ነው ታውቂዋለሽ ሳስበው የአምላኬን ምህረት ቸርነቱ ዘምር ያሰኘኛል እንደገና በዋዛ የሚታለፍ መች ሆነና በወፍራም ፒች ስለጀመርኩት አልጮኩ ግን it's beautiful by the way በጣም ነው ድምጽህ የሚያምረው በተመልካቾች ላወጋግስም በጣም ነው የሚያምረው በጣም soft beautiful የሆነ ድምጽ ነው ያለህ የሚገርም እግዚአብሔር ጸጋ የእውነት በጣም ነው የሚያምረው በዛ ላይ ደግሞ ሙዚቀኛም ስለሆንክ በጣም ጎበዝ ነህ ቴክኒክሊ ማለት ነው አዎ ጊታር ረድቶኛል በዚህ አሜን በጣም ጊታር ረድቷል ጌታ ይባርክ የእግዚአብሔር ጸጋ ሲመጣ ሙሉ ነው የሚያደርገው እውነት ነው ጎዶሎ አይመጣም ተሸራርፎ አይመጣም ለዛ ነው ስናየው በጸጋ ሆኖ አንድ ሰው ስናየው በቃ ፐርፌክት ይመስለናል ምክንያቱም ከእግዚአብሔር የሚመጣ ነገር በሙሉ ጎዶሎ አይደለም ፐርፌክት ነው ምንም ስህተት የለበትም እንከን የለበትም ያ ጸጋ ነው አንተ ውስጥ ያለው ለዛ ነው ሻይን የምታደርገው ጌታ ይባርክ አሁን በወጣትነትህ ነው ጌታን ማገልገል የጀመርከው መከተል የጀመርከው አሁንም ወጣት ነኝ ግን አሁንም ወጣትነት ማለቴ ከዚህ ሁሉ ያንግ ሆነክ ነው አገልግሎትን በጣም ወይንም ጌታን መከተል የጀመርከው ተውት አገልግሎቱንና ጌታን መከተል መጀመር በዛ እድሜ ከባድ ነው አገልግሎት ደግሞ በቃ ያለ እግዚአብሔር ጸጋ የማይቻል ነገር ማለት ነው በጣም ምክንያቱም በተለያየ ይሄ ዓለም ውጪው ራሱ አጌኒስት ነው ቻሌንጁ ቀላል አይደለም ላንተ አልነግርህምና ምን ነበር ላንተ ትልቁ ቻሌንጅ በእግዚአብሔር ቤት ውስጥ እንዳትጠና ቻሌንጅ የሆነብክ ነገር አንደኛው ሁለተኛው ደግሞ አገልግሎት ውስጥ ማለት ነው ዋው ይሄንን አላልፈውም ብዬ ነበር የምትለው ቻሌንጅ ምን ነበር በቃ አሁን ምክንያቱም ብዙ ካንተ የሚማሩ ወጣቶች አሉ ይሄን የሚመለከቱ አንተ ባለፍክበት እነሱ ማለፍ አይገባቸው ስለዚህ ለነሱም ለነሱም ለሚያዩትም ለሁላችንም ጥቅም በሚሆን መልኩ እስኪ ንገር ምን ነበር ቻሌንጆችክ ምን ነበሩ ጌታን ከተቀበልክ በኋላ ከዛ አገልግሎት ውስጥ ከገባ በኋላ ልክ ነሽ አንቺ እንዳልሽው ነው ትልቁ ተግዳሮት ራሱ ወጣትነት እድሜው ራሱ ትልቅ ተግዳሮት ነው ብዙ ሰው እንደውም ወጣቶች ስታገለጊ የተሸወች ሁሉ የሚመስለው አለ እንደው ምን ነው ትንሽ ዘላችሁ ሳትጠግቡ ምናምን ሚልሽ አለ ግን እግዚአብሔር ደግሞ የተንጠፈጠፈን ጥፍጣፊ ይፈልግለታል ማለት እንደው መጽሐፍ ቅዱስም የሚለው በጉብዝና ወራት ፈጣሪን አስብ ነው አይደል ዓለም ጉልበትሽን ሳትበላው ብቻ ሁሉንም ያለሽን አቅምሽ እንዳለ ጉልበትሽ እንዳለ ብዙ ፖቴንሻልሽ ለእግዚአብሔር ቤት መዋል ስትችይ ለምን ካለቀ በኋላ እና ወጣትነት ራሱ ተግዳሮት ቢሆንም ግን ደግሞ የሚረዳ የእግዚአብሔር ጸጋ ደግሞ አለ በእግዚአብሔር ቤት ጸንተሽ እንድትቆሚ የሚያደርግ ማለት ነውና አለ ተግዳሮት የለም ወይም ደግሞ ድካም የለም ምናምን አይደል አረ በጣም ነው ያለው አለ ግን አንዳንድ ጊዜ ምን አይነት ነገር አለ ቤተክርስቲያን ላይም ብዙ ጊዜ የሚነገረው ብርታታችን ነው ለምሳሌ ሲሰበክም ሲነገርም ምናምን ስለ ብርታታችን ስለ ማሸነፋችን ስለ እንትናችን ብቻ ነውና ለወጣቶች መነገር አለበት ብያ ከድካማችንም ሰው ይማራል ገብቶሻል እና ይሄን የማያውቅ ከሆነ ሰው የሆነ ነገር በገጠመው ጊዜ ከእግዚአብሔር ቤት ሊርቅ ሊሸሽ ይችላል ፈርቶ ማለት ነው እና ተግዳሮቱ እንዳለ ሆኖ ችግሩ እንዳለ ሆኖ ግን ደግሞ ከችግሩም ከተግዳሮቱም ካለው ሁኔታ በላይ የእግዚአብሔር ጸጋ ደግሞ አለ
የሚያኖር የሚያስችል ማለት ነውና በሱ ነው ያው በእግዚአብሔር ጸጋ በእግዚአብሔር ምህረት እግዚአብሔርን ማገልገል ይቻላል ደግሞ ይሄ ተፈርቶ አይሸሽም ብዙ ሰው እቺን ፍርሃት ይሸሻል እንዴት እችላለሁ ማለት ይቻላል በጣም ይቻላል ለምሳሌ በኔ ወደ ራሴ ስመልስሽ ሙዚቃ ችል ነበር ማለት ወጥቼ እግዚአብሔር የሰጠኝን ነገር አቢዩዝ አድርጌ ለዓለም ክብር ማዋል እችል ነበር ግን ያንን እንዳላደርግ ያደረገኝ አንደኛ የእግዚአብሔር ፍቅር የገባኝ እውነት ማለት ነው በጣም ዓለምን አቀለለብኝ ነው ለእግዚአብሔር በዘመርኩበት አንደበቴ ወጥቼ ስለ ዓለም ወይ ስለማይረባ ነገር ስለዚህ ምድር ነገር አላወራም ሚለው ዕውቀት ገባብኝ ለራሴ ማለት ነው ከዛ በኋላ እንትኑ የለም ግፊቱ የለም ሰው እየመጣ አይልሽም ማለት አይደለም ይሄ በጣም ተብያለሁ እንደው ቴዲ በቃ ትንሽ ተሸወድክችን ነገር በጣም ብዙ ጊዜ ተብያለሁ ግን እነሱ ከሚሉኝ ይልቅ ውስጤ ያለው ድምጽ ይበልጥ ነበር እኔ በጣም ብዙ ዋጋ ነው እንደውም የከፈልኩት ጌታን ካገኘው በኋላ በጣም ከዛ በፊት ተቸግሬ ማላቆን ሁሉ ነው ከዛ በኋላ የተቸገርኩት ግን ያ ችግር አይቀጥልም ነበር ምክንያቱም ሰይጣን የመጨረሻ አቅሙን ተጠቅሞ ዛጋ ሊያደናቅፈኝ ነው የፈለገው እግዚአብሔር ደግሞ በሙሉ ጸጋውና በሙሉ ኃይሉ አግዞኝ ከዛ አይነት ሁኔታ ውስጥ አውጥቶኛል እግዚአብሔር ማክበር ይችላል እግዚአብሔርን የጠበቀ ሰው ይከብራል ኦፍ ኮርስ ይሄ ምንም ጥርጥር የለውም ምንም ጥያቄ የለውም እና ብዙ ሰው እንዳልኩሽ ነው ድካሟን ፈርቶ ወይ ደግሞ ነገ ላይ ያለውን ስጋት አለበት ዛሬ ላይ ወጣቶኝ እቺን ነገር ካላደረኩኝ ነገ ምን ሆናለሁ ሚል ፍርሃት ስላለው እዛ ቦታ ላይ ያንን ሪስክ አይወስድም ማንንም ሰው አይደፍርም እና ይሄንን ለመድፈር ጸጋ ያስፈልጋል እምነት ያስፈልጋል ቆራጥነት ያስፈልጋል ጭካኔ ያስፈልጋል ምንም በቃ ካለበለዛ እድሜው ከባድ ነው ሰዎች ወጣት ስትሆኚ አያምኑሽም አይቀበሉሽም ጥሩ ነገር ይያለሽ ራሱ ወጣት በመሆንሽ ብቻ ጫና ይኖርብሻል ጥሩ ነገር አለው እንደው ግን ከእድሜው የተነሳ ምናምን ትባያለሽ እየተባለም ግን የነገ ቤተክርስቲያን ተረካቢዎችኛ ነን ገብትሻልና ዛሬ ታማኝነት ከሌለን ለነገም አንታመንም ወይ ደግሞ እግዚአብሔር ከደጅ ሌላ ትውልድ ማምጣት አለበት ማለት ነው እና እዚህ እግዚአብሔር ቤት ይያለን መታመን አለብን እግዚአብሔር ቤት ይያለን ኃላፊነት ሊሰጠን ይገባል ወጣት ላይ ነው እንደውም ብዙ አቅም መጠቀም ዓለም እኮ እየተጠቀመች ያለችው በወጣቶቿ ነው ታይ እንደሆነ ሙዚቀኛውም ሁሉም ባለው በሌላ ኃይሉ ዓለምን ፏ ለማድረግ ይሞክራሉ ግን እኛ ቤት ፉክክርም ባይሆን እኛ ጋር ደግሞ ለእግዚአብሔር ክብር የወጣቱን አቅም መጠቀም አለብን ይሄንን መልእክት እንደውም ይሄን ፕሮግራም ለሚያዩ ለቤተክርስቲያን መሪዎች ሌላም ማስተላለፍ ፈልጋለሁና ወጣት መታመን አለበት ለወጣት ኃላፊነት መሰጠት አለበት እኛ ባለፍንበት ከዚህ በኋላ የሚነሱ ወጣቶች ማለፍ የለባቸው እኛ በብዙ ተግዳሮት ነው ያለፍነው ግን ጌታ ረድቶን አባት አላሳጣንም ተቀባይ ትውልድ አላሳጣንምና ከዚህ በኋላ እኛ እርግጠኛ ነኝ እኛ ኦሬዲ ከዚህ በኋላ ወደ አባትነት ክልል ውስጥ ነው መንገባውና ከኛ በኋላ የሚነሱት ወጣቶች ችግር የለባቸው አሜን ይመስለኛል ማለት ነው አሁን ወጣቶችን ተቀባይነት እንዳይኖራቸው ያደረገው ነገር በወጣትነታቸው የሚገጥማቸው ድካም ይመስለኛል ያንን ላለመቀበል ነው አይ ወጣት ባይሆን ይሻላል የሚባለው ይመስለኛል እና ኦኬ አሁን ወጣቶች እንዴት ይቀበሉ እነዚህ ሰዎች ማለት ነው እንዴት ይቀበሏቸው እንዴት እንቀበላቸውኛ እንዴት ነው ከነ ወጣት አሁን ወጣት የሚፈራው ጥፋት ስለሚሰራ ነው ስለማያቅ ብዙ ኤክስፒሪየንስ ስለሌለው ብዙ ስለማያቅ ነው ሶ እነዚህ ወጣቶች የሚማሩ ናቸው ይሄን እንዴት ተቀበለው የቤተክርስቲያን መሪዎች ይሆኑ ወይ የሚያገባቸው ማንኛቸውም ክፍሎች እንዴት አድርገው ይቀበሏቸው አሁን ይቀበሏቸው ስንት እንዴት ይቀበሏቸው ያ ጥሩ ጥያቄ ነው እንዴት ይቀበሏቸው እያጠፉ ከነጥፋታቸው ይቀበሏቸው
ለምን መሰለሽ ለምሳሌ አንቺ አንድ ትንሽ ልጅ ወልደሽ ስታሳድጊ ልጁ በወለድሽው ማግስት በእግሩ ቆሞ አይሄድም የግድ ዳዴ ማለት አለበት መውደቅ አለበት ያ የሚያልፍበት መንገድ ነው ያ ልጅ ግን ከ2 ከ3 አመት በኋላ ያንቺንም እርዳታ ላይፈልግ ይችላል ይቆማል ይሄዳል እዛ እድሜው ላይ ግን ረዳት ይፈልጋል ነው እና ወጣቶቹን እንዴት እንቀበላቸው ከተባለ እያጠፉም እንቀበላቸው ጥፋትን ማበረታታቴ ወይ ደግሞ አመጽ ማስፋፋቴ አይደለም ግን እዛ ጋር ነው እንደውም የሰው እርዳታ የሚያስፈልገው ለወጣት የአባቶች እርዳታ የሚያስፈልገው የታላላቆች እርዳታ የሚያስፈልገው እንደውም እዛ እድሜ ላይ ነው ረዳት ያስፈልጋል የግድ ነው አጋዥ ያስፈልጋል ካለበለዛ ለምንድነው ዳዴ የምትለው ለምንድነው የምትወድቀው ብለሽ መኮርኮም ኃጢያት ነው ራሱ ኃጢያት ነው እውነት እና እየመከሩ ጥሩ የአባትነት መንፈስ እኛ ብዙ ኢትዮጵያ ውስጥ እኔ እንደው እንትን ባይሆንብኝ እኔ አሁን ያለ አባት ነው ያደግኩት ያለ አባት ማለት መንፈሳዊ አባት ብዙ የለም ካደግሽ በኋላ ነው ልጄ ናት እኮ ልጄ ነው የምትባዩ ካደግሽ በኋላ ነው እንጂ እኔ አሁን ሳድግ እንደዚህ ነው መስመሩ አምልኮ እንደዚህ ነው መዝሙር እንደዚህ ነው መጻፍ ያለብህ እንዲ መጸለይ ያለብህ ዛሬ ጸለይክ ወይ የትሄድ ወጣ ገባ የሚለኝ ሰው የለም መቼም እግዚአብሔር ጥሪው ስለሆነ ስለጠራኝ ታማኝ ስለሆነ ለአገልግሎቱ ታማኝ አድርጎ ሾሞኛልና ጠበቀኝ ረዳኝ ሌሎቹንም ጓደኞቼንም ዘማሪዎችን ሁሉም ስናወራ እንዲ ነው ብሎ የሚመክር አባት ብዙ የለም እና ግን ከዚህ በኋላ እንደው ብዙ አባቶች ይብዙልን ያ ደግሞ ለወጣቱ የግድ ነው እንዳልኩሽ ነው የነገዋ ቤተክርስቲያን ተስፋ ያላት ዛሬ ባሉት ወጣቶች ነው እውነት ነው ከነምናምናችሁ ይቀበሏቸው ያልክ ነበር ሪስኩ የሚፈሩት እሱን ይመስለኝ ድካሙን ውድቀቱ ከዛ ያ እንደዛ አይነት ሰዎች አሁን ከዚህ በኋላ ይበዙልናል ምክንያቱም እኛ ነን ኔክስት ዓለምን መቆጣጠር ያለብን ያ አሁን እንትናችንን ስናጣጥመው እኛ ወጣቶቹም ይሄንን ድካሙን ፈርተው ነገ ላይ እንደዚህ ፈርተው ብለው ከእግዚአብሔር ቤት መሸሽ የለባቸው ታላላቆችም ደግሞ ወጣቶች ገና ለገና ያጠፋሉ ብለው ፍርሃቱን ፈርት እንትኑን ጥፋቱን ፈርተው ከሐላፊነት ማሸሽ ከቤተክርስቲያን ማራቅ የለባቸው ሁለቱም መጣጣም ባላንስ መደረግ አለበት ባላንስ ካልተደረገ አሁን እንዳየሽው ነው ብዙ የአውሮፓ ሀገሮች ላይ ሌላ ውጭ ሀገሮች ላይ ቸርቾች ባዶ ናቸው ትውልዱ ውጪ ነው ያለው እና የኛስ ሀገር ቤተክርስቲያን ለነገ ተስፋ ማን ነው አሁን ባሉት ትልልቅ ሰዎች ብቻ ከተያዘ ነገሩ ሁሉ ከባድ ነው የወጣቶች እንቅስቃሴ የግድ ነው ያስፈልጋል አሜን እንግዲህ ይሄንን ብዙዎቻችሁ ማይንዳችሁ ውስጥ እንዳስቀመጣችሁ የሚያገባችሁ በተለይ ደግሞ የቤተክርስቲያን መሪዎች ፓስተሮች ብዙ ኮትኩታችሁ ብታሳድጉን ነገ ያገር ተረካቢዎች እኛ ነን ከምንም በላይ የእግዚአብሔር መንግስት መናሰፋ እኛ ነን ባጠገባችን ያለው ትንሽዬ ልጅ ነው ዛሬ ነገ የሆነ ነገር ሊሆን የሚችለው ማለት ነው ጌታ ይባረክ አሁን በዚህ ሰዓት ማለት ነው ቴዲ ብዙ ወጣቶች አሉ ብዙ ወጣት አገልጋዮች አሉ ሙዚቃ የሚጫወቱ ዘማሪዎች አሉ በተለያየ አገልግሎት ዘርፍ የተሰማሩ ወጣቶች አሉ በአጠቃላይ ቦርን አጌን ክርስቲያኖች ማለት ነው በጌታ ያሉ ወጣቶች አሉ በቤተክርስቲያን ውስጥ ስታያቸው ቻሌንጅ የሚያደርጋቸው ነገር ምንድነው በአንተ እይታ ማለት ነው ይሄ ነገር ቤተክርስቲያን ውስጥ ወጣቶችን ቻሌንጅ ያደረገ ነው የምትለው ነገር በዚህ ሰዓት ምንድነው አገልጋዮችንም ወይንም በጌታ ያሉትን በቃ ጄነራሊ ወጣቶችን ይሄ ነገር ቻሌንጅ ያደረጋቸው ነው ብለ ኖቲስ ያደረከው ነገር ምንድነው እንዳልሽው ሙዚቀኞች ዘማሪዎች አካባቢ ላይ ብዙ ተጽዕኖ ያለው አቴንሽን ማጣት ነው እንደኔ ምክንያቱም ብዙ አሁን ዚስ ዴይስ ዓለም ላይ ያሉ የሙዚቃ ተጫዋቾችን ስታይ ከቤተክርስቲያን ወጡ ናቸው ብዙዎቹ እኔ ማቃቸው የገዛ ጓደኞቼም አሉ ብዙ ስም ጠርቼ ከሌ ባለልሽም ሁሉም አሁን በዛኛው ዓለም ተጽዕኖ ፈጣሪዎች ናቸው ሙዚቃቸው በጣም ተወዳጅ ነው በጣም እና እኛ ጋር ግን ያሉ እንደዛ አይነት አቴንሽን ነበራቸው ይላቸው ምንም አናመቻመችም ቤተክርስቲያን አገልግለው ላይክ አገልግሎት መሆኑ ኦፍ ኮርስ አገልግሎት ነው አምነውበት ነው የገቡት ግን አትሊስት እነዚህ ሰዎች እነዚህ ልጆች
መታገዝ ነበረባቸው መረዳት ነበረባቸው ያንን ለቤተ ክርስቲያን መውጣታቸው እንደ ሪዝን አድርገን ባናቀርቡ መቼም እግዚአብሔርን ስናገለግል የሆነ ነገር ስለሆነልን ስላልሆነልን አይደለም ፍቅሩ ነው የሚያስገለግለን የገባን እውነት ነው እንድናገለግል የሚያደርገን ግን ደግሞ ቤተ ክርስቲያንም የራሷ ኃላፊነት አለባት መወጣት ያለባት ለሙዚቃ ተጫዋቾች ፍቅር የለም ሙዚቃ ተጫዋች ኖረ አልኖረ እስቲ የሆነ ልጅ እንደፈልጉ በቃ ምናምን ተብሎ ነው እንጂ እንደ አንድ ዲፓርትመንት በደንብ እንትን ተሰጥቶት የሚደረግ ነገር አይደለም ወርሺፕ ሊደሮች ግን የሚገርምሽ ደግሞ በጣም ቤተክርስቲያን ውስጥ ትልቅ ተጽዕኖ ያለው አምልኮ ነው አምልኮ ያለበት ቤተክርስቲያን ጥሩ አምልኮ ያለበት ቤተክርስቲያን ተመልከጂ የሰውን ብዛት ያለው ስፒሪቹዋል እንቅስቃሴው ራሱ ሁሉ ነገር ከአምልኮ ጋር የተያያዘ ነው እና ይሄንን ጠላትም ፐርፐዝሊ አታክ የሚያደርገው ይሄንን ሚኒስትሪ ነው ሙዚቃ ተጫዋቾች ላይ ዘማሪዎች ላይ በትኩረት ነው የሚንቀሳቀሰው ለምን የሱ አገልግሎት ነበር ተቀምጧል ስለተቀማ ደግሞ በቀል አለበት ስለዚህ ሙዚቃ ተጫዋቾች ላይ ዘማሪዎች ላይ ልዩ ትኩረት ነው ያለው ስም የሚጠፋው ብዙ ጊዜ የዘማሪ ነው የሙዚቀኛ ነው እንደዚህ ብቻ ሳይ ይገርመኛል ለራሴና ይሄንን ደግሞ ያው የሚያደርገው እንዳልኩሽ ነው በቀል ነው ያው የሰይጣን አገልግሎቱ ስለነበር የተጣለው መልአክ ሊቀ መላእክት ነበር አይደል አዘማሪ ነው ሙዚቀኛ ነው ምናምንና ይሄ የሱ አገልግሎት ስለነበረ በበቀል ነው የሚወጣው ቤተክርስቲያን ደግሞ ይሄን ነገር አንደርስታንድ ማድረግ ለረጅም ጊዜ ክፍተት ተፈጥሯል በአባቶችና በወጣቶች መካከል ይሄ ክፍተት የፈጠረው ችግር አለ ብዙ ልጆች ከቤተክርስቲያን እንዲወጡ ጌታን እኮ ይወዳሉ ሳይወዱ ቀርተው አይደለም ግን እኔ ቀርቤ እንኳን አሁን ያወራኋቸው ልጆች ምንድነው ችግራቸው አንደኛ እንደው ለትራንስፖርት እንኳን አይሰጠንም ቤተክርስቲያን አገልግለን በእግራችን ነው ረጅም ኪሎ ሜትር ኪቦርድ ተሸክመን ጊታር ተሸክመን የምንሄደው እዛኛው ዓለም ደግሞ ስትሄጂ በጣም ብዙ ብር የሚከፈለው ለሙዚቀኛ ነው ይገርመኛል የሁለቱ ልዩነት ማለት ነው እና ምንም ዕውቅና ባንሰጠው ለድካም ለዚህ ድካም ወይም ደግሞ ከቤተክርስቲያን ለሚወጡ ሙዚቀኞች እና ምንም ባንሰጠው ዕውቅና ባንሰጠው ልክ ናቸው ባንልም ቤተክርስቲያንም ግን የራሷ ድካም አለባት ይሄን ደግሞ መተማመን አለበት ኦኬ ስለዚህ እንዴት ምን ቢደረግ ቅድም እንዳልኩሽ ባላንስ መደረግ አለበት አትሊስት እነዚህ ወጣቶች መያዝ አለባቸው እንደ ዝንባሌያቸው ደግሞ ቤተክርስቲያን ማድረግ ያለባትን የአቅሟን ማድረግ አለባት ግድ ነው ካለበለዛ ምን ዋስትና አለን ለነገስ አሁን እኔ ጥያቄ ለዛሬስ አይደለም ለዛሬስ እንደምንም አለ ለነገስ ገብተሻል መዝሙር የፈጠረውን ተጽዕኖ ተመልከቺኛ ምድር ላይ ከኛ በፊት አሁን ከኛ ቀደም ብሎ ያሉ ዘማሪዎች እነ ሊሊን ሰታይ እነ ተከስተ እነ ናውታሩ ሁሉን በቃ ዘማሪዎችን ተመልከቺ ምድራችን ላይ ከባድ ተጽዕኖ የፈጠሩ ዘማሪዎች አሉ በእኛ ዘመንም አሉ ወጣቶች እነ ኤፍሬም እነ ይድነቃቸው እነ ጆሲ ምናምን ግን እነዚህ ልጆች እንደው በቃ እግዚአብሔር ረድቷቸው እየተፍጨረጨሩ በራሳቸው አቅም ያመጡት ተጽዕኖ ነው እንጂ የቤተክርስቲያን እርዳታ ብዙም የለበትም እኔን ጨምሮ እና በደንብ ትኩረት ተሰጥቶት ሊታይ ይገባዋል ማለት ጉዳይ ነው ከሙዚቀኞችም ደግሞ የወጡ ሙዚቀኞቻችንም እግዚአብሔር ይረዳቸዋል እንጸልይላቸዋለን ይመለሳሉ ወደ ቤታቸው ያሉት ግን እንዳይሄዱ መያዝ አለብን ብያምናለሁ ሲያገለግሉ ለሚገባቸውን ነገር ምክንያቱም መጽሐፍ ቅዱስም የሚያበራየውን በሪያፉን አትሰር ይላል ይሄ አሁን እንደ ከቃሉ ውጪ አይደለም እየተናገርኩ ያሉት እንደ ቃሉ ነውና ይገባቸዋል በቃ እንደ አገልጋይ ይቆጠሩ አንድ የአገልግሎት ዘርፍ ነው እና እንደ አገልጋይ ይታዩ ነው አባባሌ ለምን እንደዚህ ያልክ ካልሽኝ ለምሳሌ ለራሴ የገጠመኝን አንድ ነገር ልንገርሽ በአንድ ወቅት ክፍለ ሀገር አገልግሎት ነበርንና ይሄድን ሰባኪዎቹ ሁለቱም ሰባኪዎች አረፈዱ በጣም እና እኛ ቀድመን ተገኝተናል ብዙ ሰው ነው ያለው መኪና ውስጥ ከዛ ሹፌራችን ጠየቀ እንሂድ ምናምን ሲል አይ የሚቀርሰው አለ ከዛ መጣና አየና የታሉ አገልጋዮቹ አለ ከዛ እነዚሁ አሉትኛን ማለት ነው እና ያቀናል አብረን ብዙ ጊዜ ሄደናል ምናምንና አየንና እኔ ያልኩት አገልጋዮቹ ነው አለ አገልጋዮች እኮ እነዚሁ አገልጋዮቹ ሲሉ እንዴ እየሄድን ያለነው ዳንኪራ እኮ አይደለም ብሎ
አማርኛው ጥሩ ባይሆንም እሱ ግን የገለጸበት ልክ አምልኮን እንደ ዳንኪራ ነው እሱ ለካ የሚቆጥረው የሚያስበው ማለት ነው። ያውም በጣም ሮንግ የሆነ አስተሳሰብ ነው እና በጣም በቀለ ራሳችን በጊዜው በጣም ይቀርበን ስለነበር እንቀላለል ስለነበር አሳቀን። ለኔ ግን ምን ቀረልኝ ዘማሪና ሙዚቀኛ ልካ እንደ አገልጋይ አይታይም የሚለው ሳቤ ቀረልኝና ለዛ ነው ያልኩሽ ዘማሪም ሙዚቀኛም እንደ አንድ የአገልግሎት ዘርፍ ተቆጥሮ ይሄ የአምልኮ ዘርፍ ነው ስለዚህ አገልጋዮች ናቸው የሚለው እሳቤ ውስጥ መግባት አለበት ብዬ አምናለሁ። በዚህ ዘመን ያላቸው ወጣት አገልጋዮች ተቀባይነት የማያገኙበት አንዱ ይሄ ነው ማለት ነው። በተሰጣቸው በዛ ጸጋ ሪስፔክት አይደረጉ ለምሳሌ ሙዚቀኞች ዘማሪዎች ማለት ነው። አንድ እሱ ነው። ሁለተኛ ደግሞ እኛ ጋም ለምሳሌ ሙዚቀኞች እንደ ይቻላል ሌላም ስራ እየሰሩ ሙዚቃን እንደ አገልግሎት መቁጠር ማለት ነው። ለምሳሌ ቤተክርስቲያን ውስጥ ሙዚቃ ብዙ እንደ እንትን አገልግሎት ነው ግን ሌላ ስራ እየሰሩ ለአገልግሎት ብቻ አድርገው የኑሮ እንትናቸውን ደግሞ ሌላ ስራ መስራት ይቻላል እንደ ፓርት ታይም ሌላ ስራ እየሰሩ ማለት ነው። ይሄ አገልግሎቴ ነው ለኑሮዬ ደግሞ ሌላ ስራ ሰራለሁ ብሎ መስራትም ይቻላል ጸጋ ለበዛለት ሰው እና እኔ እንደውም እሱን አበረታታለሁ ሙር ምክንያቱም ለኑሯቸው የሚደጉማቸው ሌላ አይነት ስራ ካለ ሌላ አይነት ሙያ ካለ የተማረ ሰው ከሆነ በትምህርቱ ሌላ ታለንት ያለው እንደዛ ሆኖ ሙዚቃን ደግሞ በቃ ይሄ ደግሞ አገልግሎቴ ነው ለእግዚአብሔር ቤት ደግሞ በነፃ አገለግላለሁ ማለት መባረክ ነው። እንደዛ ቢያደርጉ ደግሞ እንደውም የተሻለ ነው ብዬ አምናለሁ። አሜን። አምልኮ ላይ ለምሳሌ እንዳልከው ሙዚቀኛ ላይ እና ዘማሪዎች ላይ እኔም የታዘብኩት ነገር አለ። ጸሎት ይጸለይና ቃል ከመሰበኩ በፊት እንደ አንድ ፕሮግራም ነው የሚታየው። እንደ አንድ ፕሮግራም በቃ አምልኮ ይደረጋል በቃ እንጂ የእግዚአብሔር ነገር በውስጡ እንደሚያልፍ ሰው ማንኛውም አሚን ሞስት ኦፍ በያስባለሁ እንደ አንድ መንፈሳዊ ነገር አይወስዱትም። ብዙ ሰው አይወስደው መዝለል የሆነ ዜማ አውጥቶ መዘመር ምናምን አድርገው ነው የሚያዩት። I don't know በጣም ሚስአንደርስቱድ ተደርጓል ይሄ የመዝሙር ነገር የአምልኮ ነገር ማለት ነው። እኔም እንደታዘብኩት ማለት ነው ይሄ ነገር በጣም ያንዳንዱ ሰው በግሉ ማስተካከል ያለበት ነው። ምንድነው መዝሙር ምንድነው አምልኮ ብትችሉ ፓስተሮች የቤተክርስቲያን አስተማሪዎች ብታስተምሩልን በጣም ደስ ይለናል አልቴዲ። እኛም እናስተምራለን ጌታ ይረዳናል። አሜን። ጌታ ይባረክ። ይሄንን ካልን አሁን በተለያየ ሀገር እየዞርክ ታገለግላለህ እና በተለያየ ሀገሮች ታገለግል አሁን ያየኸው ትውልድ አለ እና በዚህ ትውልድ ላይ ምንድነው የምታየው? ምን አየክ? ምን ታዘብክ? ምን ጥሩ ጎን አየህ? ምን ደካማ ጎን አየክ? ኦኬ እኔ ትውልዱን በጣም ከማበረታታት ነው መጀመሪያው። ለምሳሌ አንድ ጊዜ የሚባል ነገር አለ ምን አሁን እኮ በቃ ወጣቱ እንደዚህ ሁሌ ወጣት እንትን ሲደረግ ነው የምሰማው የአሁኑ ጄነሬሽን ሲነቀፍ ነው የምሰማው ግን እኔ ደግሞ እንደውም ጸጋ ይበዛለት ትውልድ ይሄኛው ነው የምለው። ምክንያቱም በደጅ ያለውን ክፋት ስታይ እንትኑ ስታይ ከዛ ሁሉ ሸሽቶ እግዚአብሔርን ናፍቆ የእግዚአብሔር ቤት ይበልጥብኛል ብሎ መጥቶ እግዚአብሔር ማምለክ በራሱ ትልቅ የእግዚአብሔር እርዳታ ያለበት ነገር ነው እና ትውልዱን ወጣቱን የዚህን ዘመን ሰው ከአፕሪሺየት ከማድረግ ነው መጀመሪያው። ምንም ኖ ኮንደምኔሽን በኔ እይታ ማለት ነውና ግን እንደ ሰው ደግሞ ማለት ነው እንዲህ ቢሆን የምትዩ ነገር ደግሞ ይኖራል በራሳችን በሁሉም አቅጣጫ ስታይ። ለምሳሌ ትውልዱ በጣም አምላኪ ነው ለእግዚአብሔር ሰዎች ያለው አክብሮት የተለየ ነው አድጓል። ብዙ ነገር ቤተክርስቲያን ውስጥ አድጓል። ለእግዚአብሔር ሰዎች ያለው ሪስፔክት ስለ አምልኮ ያላቸው እሳቤ ቆንጆ ነው። ግን ደግሞ እንደ ሰው ደግሞ እቺ ነገር ብትስተካከል የምትያት ነገር አለች። ለምሳሌ ይሄኛው ትውልድ ትንሽ ቅር የሚለኝ የኛ ዘመን ሰው በነፈሰበት ነው
እዛ ጋር የሆነ ነገር ሆነ ሲባል ወደዛ ይሄዳል እዚህ ጋር የሆነ ነገር ሲባል ወደዛ ይሄዳል የራሱ ቦታ ላይ ረግቶ የሚሰራ ሰው ብዙ አታይም የራሱን ቤተክርስቲያን ይዞ በተሰጠው ቦታ ላይ ሆኖ ታማኝ ሆኖ የሚሰራ ትንሽ ሰው ነው ያለው መንገደኛ ሰው ይበዛል ለማለት ፈልጌ እና ይሄን ደግሞ እንግዲህ ያው እንዳልሽው ቅድም የእግዚአብሔር ሰዎችም ባገኙት አጋጣሚ በመናገር እኛም ደግሞ እንዲሁ የግድ ሁሉ ነገር ካልተነገረን አንልም አስተውለን እቺ ነገር ብትስተካከል ሁሉም ሰው በራሱ ቦታ ላይ ጠበቅ ያለ ጠንከር ያለ ነገር ቢሰራ ብዙ ለውጥ እናመጣለን ብዬ አስባለሁ በተለያየ ሀገር ሄደሃልና የተለያዩ ሰዎች ይገጥመዋል እንደው ካጋጠመ የተለያየ ችግር ወይ ጥሩ መጥፎ ነገር ገጥሞክ ሊሆን ይችላል ማለት ነው እና እስኪ ከዚህ ሁሉ አንድ ሁለት ነገርን ከገጠሙ ነገሮች ማለት ነው ኦኬ በአገልግሎት ዙሪያ በአገልግሎት ዙሪያ ኖርማሊ ትራቭል ስታደርግ ይሆናል ያጋጠመ ወይ ነገር ማለት ነው እሺ ትራቭል ሳደርግ የመጀመሪያ ጉዞ መጀመሪያ ሲዲ ከሰራው በኋላ ሱዳን ነው የሄድኩት ከሱዳን ቀጥሎ የተከፈተልኝ በር የሳውዝ አፍሪካ በር ነውና ሳውዝ አፍሪካ ለመሄድ በጣም በቃ ደስ ብሎኛል ጓጉቻለሁ ምናምንና ቪዛ የሰጡኝ የ7 ቀን ቪዛ በጣም አገሩን አይቼው አላቅም ለማየት ፈልጌያለሁ ጓጉቻለሁ የነሱ ደግሞ ክፋታቸው የሰጡኝ የ7 ቀን ወሰድኩኝ ሻንጣዬን ሸክፌ ጉዞ ጀመርኩኝና ትራቭል ኤክስፒሪየንስ ስለሌለኝ እዛ እኛ ኤርፖርት ላይ ኢትዮጵያ ስቲከሯን ሳላስለጥፍ አለፍኩኝ ተመለስ ምናምን ይሄ ልክ አይደለም ምናምን መባል ሁሉ ነው የመሰለኝ ልምዱ ስለሌለኝ ማለት ነው ከዛ አልፌ ሄድኩኝ ሁሉንም አለፍኩት ብቻ እየተፈተሽኩኝ ያለፍኩኝ እዛ ልክ ፕሌን ውስጥ ገባ ተረጋጋው በቃ ደስ አለኝ አሁን ገብቻለሁ ከዛ እዛም ደረሰን አረፍን ገባን እዛ ኢሚግሬሽኑ ምናምን አለፍኩኝ አይ በቃ ጌታ ረድቶኛል ብዬ ሻንጣዬ ጋር ሲሄድ ሁሉም ሰው ሻንጣውን እያነሳ ይሄዳል እኔ ቆሜ ብጠብቅ አይመጣም ሻንጣዬ እንዲ ምንድነው ከዛ በኋላ ሄጄ ሳናግራቸው እነሱ ደግሞ በጣም አክሰንታቸው የሌላ ነው ግራ ምንም አልገባኝምና እንደምንም ብቻ ተረዳድቼ በቃ ድጋሚ መጥቼ ነው ማመልከት ያለብኝ ብዬ ሄድኩኝ ስወጣ ከቤት ለብሼ የወጣው ቱታ ነው ከዛ ገባው ሳውዝ አፍሪካ ተቀበሉኝና ምንድነው አይ ሻንጣዬ አልመጣም ጧት መተና ያዋለን አሉ ፕሮግራም ረፍዶ ስለነበር ቀጥታ ወደ መድረክ ነው ሄድኩት ቱታ አርጌ ኮንፈረንስ ላይ ቱታ አርጌ ያገለግልኩኝ ሙሉ ቱታ አርጌ እና ድጋሚም ጧት ኤርፖርት ሄድኩኝ ስጠይቃቸው አልመጣም ሻንጣዬ ኢትዮጵያም ተደወለ ምና የለም አሉ የት ማለት አየር ላይ አንጠበጥባል እንደ ነገር እና በድጋሚው ብዙ ሻንጣዬ የተገኘ ስለመሰላቸው ይሁን አላቅም እንግዲህ እዛም ያሉ ሰዎች እንትን አላሉኝም ሰዓት ሲረፍድ ሲደውሉልኝ አሁንም በቱታ ነኝ ሁለተኛ ቀን በቱታ አገለገልኩኝ ከዛ ከጉባኤ መሃል አንድ ሰው ታዝቧል ለካና መጣና እኔ ምለ ስታይልህ ነው ወይስ ስታይልህ ነው ምንድነው ሲለኝ አይ ኧረ ሻንጣ ጠፍቶብኝ ነው ብዬ ቀስ ብዬ ሹክ አልኩት እና ፓስተሩም ከዛ መድረክ ላይ ወጣና ተናገረ ሻንጣውን ሲመጣ ጠፍቶበታል እና በቃ ተባለ ከዛ ጉባኤ ሙሉ ልብስ ይዞልኝ መጣ ሁሉም ሲመጣ ሸሚዙ ምኑ ይዞልኝ መጣ በሶስተኛው ቀን ዘንጬ ያገለግል በስማው እና እንኳን ጠፋለ የመጀመሪያዎቹ 2 ቀኖች አገልግሎቴን ቢያስመጣብኝም ግን እሱ ለኔ በጣም በቃ ሁሉ ጊዜ ከዛ በኋላ እዛች ቦታ ላይ ሳላስለጥፍ በሞት አላልፍም ልምድ ሆናኛለች እንዲህ አይነት ገጠመኝ ይገጥምሻል ያው ኢትዮጵያ ብዙ ገጠመኝ ስላለን መቼም አሁን ባወራው አያልቅም እስኪ አንድ ከኢትዮጵያ ሰላም ነው አገሩ ሰላም ነው መንደሩ ከእግዚአብሔር ጋር ተስማምተው ከኖሩ
ሰላም አገሩ ሰላም ነው መንደሩ ከእግዚአብሔር ጋር ተስማምተው ከኖሩ ሰላም ነው ሰላም ሰላም የሰላም ንጉስ ከእኛ ጋር ነው ጌታ ኢየሱስ ማስተዋል ጎረቤት ችግር ነው እኛ ቤት ንጉሱ ስላለ ሰላም ነው ስላለ ሰላም እንቆቅልሽ ማስተዋል ጎረቤት ችግር ነው እኛ ቤት ኢየሱስ ስላለ ሰላም ነው ስላለ ሰላም ሰላም ነው ሰላም ሰላም ገዛለ ጭንቀት ሰላም ነው ሰላም ሰላም ገዛለ ለቅሶ የለም ሰላም ነው ሰላም ሰላም ገዛለ ጭንቀት ሰላም ነው ሰላም ሰላም ገዛለ ጭንቀት ሰላም ነው ሰላም ሰላም ገዛለ ለቅሶ የለም ሰላም ነው ሰላም ሰላም ገዛለ ለቅሶ የለም ሰላም ነው ሰላም ነው ሰላም ነው ሰላም ነው የሰላም አባት የሰላም ንጉስ ከእኛ ጋር ነው ጌታ ኢየሱስ የሰላም ንጉስ ከእኛ ጋር ነው ጌታ ኢየሱስ የሰላም ከእኛ ጋር ነው ጌታ ኢየሱስ ማይበሉ ወጀቦን ነፋሱ ቢነሳ እኛ ሳንጠፋ ከሱ የተነሳ ማይበሉ ወጀቦን ነፋሱ ቢነሳ ፈጽሞ አንጠፋም ከሱ የተነሳ ሰላም ነው ሰላም ሰላም ገዛለ ጭንቀት ሰላም ነው ሰላም ሰላም ገዛለ ለቅሶ የለም ሰላም ነው ሰላም ሰላም ገዛለ ጭንቀት ሰላም ነው ሰላም ሰላም ገዛለ ጭንቀት ሰላም ነው ሰላም ሰላም ገዛለ ለቅሶ የለም ሰላም ነው ሰላም ሰላም ገዛለ ለቅሶ የለም የሰላም ንጉስ ከእኛ ጋር ነው ጌታ ኢየሱስ የምንሰማው ነገር ልብን የሚያረድ ነው ከሁኔታው በላይ ግን እግዚአብሔር ትልቅ ነው የምንሰማው ነገር ልብን የሚያረድ ነው ከሁኔታው በላይ ግን እግዚአብሔር ትልቅ ነው ሰላም ነው ሰላም ሰላም ገዛለ ጭንቀት ሰላም ነው ሰላም ሰላም ገዛለ ለቅሶ የለም ሰላም ነው ሰላም ሰላም ገዛለ ጭንቀት ሰላም ነው ሰላም ሰላም ገዛለ ጭንቀት ሰላም ነው ሰላም ሰላም ገዛለ ለቅሶ የለም ሰላም ነው ሰላም ሰላም ገዛለ ለቅሶ የለም ሰላም ነው ሰላም ነው